ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የሄድንበት እንግዲህ ያው ታውቃላችሁ ወልደ ጊዮርጊስ የከፈተውን ምግብ ቤት ማለት ነው። አጅማን ነው። በዚህ መልክ ተቀብሎናል ማለት ነው። በዚህ መልክ እስቲ ለወንድማችን ጥሩ ነገር ተመኙለት። መልካም የስራ ዘመን ይሆንልህ በሉት። ሀገራችን የሚያስጠራ እውነት እላችኋለሁ ስጋው ተበልቶ አይጠገብም። ከዛ ቤት ተሄዶ ምንም ነገር የሚወጣለት ነገር የለም። ሁሉ የፈለጋችሁት ነገር አለ። እዩት እንግዲህ እንደምታዩት ሰብሰብ ብለን ያርና እኔ እንዲያውም ብዙ ቪዲዮዎች አልቀረጥኩም። እዩት ደግሞ በዚህ ስታዩት በጣም ነው የሚያምረው። በጣም ነው የምላችሁ። በጣም ደስ ይል ነበር ፕሮግራሙ። ሄደን ነበረ። በጣም ደስ ነው የሚል ወደ ለመናገር ጨምሮ ይስጥ በሉተኝ። መርቁት፣ እውነት መርቁት፣ መረቅ አርጉተኝ። እግዚአብሔር አዝሜ ላይ ደግሞ ከፍ አርጉ። ኢትዮጵያ የሚያስጠላ ነገር ይስጥልን ማለት ነው። ያው ታውቃላችሁ እኛ ለራስ መዳን ቅመሞች ወጥተን እንድንሰራ ትልቁን ድርሻ የሚወስደው እሱ ነው። ኤችዲቨሪ እያገለገለን ያለ እናንተ ደግሞ በጸሎታችሁ እገዙተኝ። እኛም ደግሞ ጠንክረን ሰርተን ደግሞ በቃ ቢያንስ እሱ ነው እንደዚህ ያደረገልን ለማለት ያብቃል። በሱ እንደዚህ በቃ ማለት ሁሉም ነገር ገንዘቡ ራሱ ይብን በቃ በራሳችሁ እቃችሁ ልካችሁ በስነ ስርዓት ገንዘባችሁ ሲመጣ ራሱ ደስ አይልም? የራሳችሁ የሆነ ሰው እንደዚህ አይነት ስሜት ነው የሚሰማኝና በጣም ነው ደስ የሚል የነበረ ማለት ነው። በዚህ አጋጣሚ እየሄዳችሁ እንግዲህ የፈለጋችሁትን ምግብ እያዘዛችሁ የብሬ ነው አያችሁት እንዴት አድርገን እንደበላ ነው ብታዩ ልነግራችሁ አልችልም ማለት ነው። ይህን ይመስላል እንግዲህ ከወደዳችሁት ማለት ነው። በዚህ አጋጣሚ ደግሞ የኔ በቃ ምን ልበላችሁ በጣም ደስ ብሎኛል። እንኳን ደስ አለ ወንድሜ ብየዋለሁ። ወደንም መርቀነዋል። ቤቱ በጣም ነው የሚያምር፣ ጽድት ያለ ነው። ከሰራተኛው እስከ አስተናጋጁ እስከ ሁለመናው በጣም ነው ደስ የሚል የነበረ። ትናንት ደግሞ በነፃ ነው ግብዣው የነበር ማለት ነው። 1 ብር አልከፈልንም፣ በነፃ ግብዣ ነበረ። እንግዲህ በኋላ ግን ግብዣችሁ ሳይሆን እየሄዳችሁ በቃ የተመጣጠነ የኢትዮጵያ ምግብ ካማራችሁ በዚህ መልክ ላችሁ እየበላችሁ እንግዲህ ቅመሱት። እኛ የበላነውን እኛ የጠጣነውን እናንተ ደግሞ እየሄዳችሁ ብትበሉ ብትጠጡ በጣም ያማረና የተዋበ ነው። ሄዱ ነው የምል። አመሰግናለሁ።